ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ሰላም ነው። ይህ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛ ቻናላችን እነሆ ዛሬም ተጀምሯል። ዛሬም ምርጥ ባልናቸው ያበዱ ቪዲዮዎችን ሰብስበን መተን ሪያክት እናደርጋለን፣ እንስቃለን፣ እንጫወታለን፣ እንማማርባችኋለን። ሁሌም የምትተማመኑበት ኮፊ ቲዩብ። እናንተ ይህንን ቪዲዮ በምታዩበት ሰዓት ላይ የምታረጓት አንድ ላይክ ነች እኔን እንድሰራ በደንብ የሚያበረታታኝ። ስለዚህ ላይካችሁ አይሳሳ፣ ቪዲዮንም ደግሞ ሼር አድርጉት። ለመጀመሪያ ጊዜ ቻናሉን የምትከታተሉ ሰዎች ደግሞ ሰብስክራይብ በማድረግ ሌሎችም ቀሽት ቪዲዮዎች እንዲደርሳችሁ እንላለን። ኮፊ ቲዩብ። እስቲ እንግዲህ ወደ መጀመሪያው ቪዲዮአችን እናልፋለን። እስቲ ምን ይለናል? ምን ይሁን ነው የምትዩ? ምን ይሁን ነው የምትዩ? እንዴ ምን ይሁን ነው የምትዩ? እኛ እኮ ካርድ ገዝተን ነው እኮ የምናየው። እንዴ ቪዲዮን እኮ የምናየው ዳታ ሞልተን እኮ ነው ቪዲዮ የምናየው። እንዴ ምን ይሁን ነው የምትዩ? አንቺ ሲጀመር ፍቅር ነው አሜባን ያዘሽ። ምንድነው እንደዚህ አይነት ድምጽ? ምንድነው እንደዚህ አይነት ድምጽ? ባትዘፍኝስ ምንድነው የምትሆኚው? ምንድነው ጭራሽ ካንቺም ብሶ። አረ ምንድነው ነገሩ? ምንድነው ነገሩ? አንቺ ራስሽ ምንድነው ነገሩ? ምን አርጉ ነው የምትዩ? ቆይ ወይ አንደኛችንን በቃ ስልካችንን ሸጠን ሬዲዮ እንግዛ ወይ አንቺ። ሰላም ነው እንዴት ነህ? አለን ደህና ዋልክ? ሰላም ነው እንዴ? ቅርጫት ገባም እንዴ ዘንድሮ? ኧረ እባክህ ግማሽ አላቸው አይጠፋም። የሩብሩብስ ኧረ አይጠፋም። ኧረ ውሸቴን ነው እባክህ። እኔ አስጭናለሁ እባክህ። እንዴ ክፍለ ሀገር በግ ነው አይደለ? በስማም ዘመደ ብዙ ጠላ ቀጭን ነው። ኧረ እኔ ከዚሁ ነው እባክህ። ከየት ቪዲዮ ቤት ድምፁን ፋዘር ቀልዱን ይተውትና ቀልዱን ይንገሩን እንጂ ገቱን እንትን እንደተሰራ ሰው እንዲህ ተሰንገው ነው የሚቀልዱት። አርፎ ይቀልዱ እንጂ ፋዘር። እርሶ ትልቅ ሰው ነው። እኔ ልንገሩት ስለ እርሶ እንዴ ፋዘር። ወይ አንድ ሰው ፈልገው አብሮ ይስሩ ወይ ደግሞ ድምፁን ይለያዩልን እንጂ ማን ፍላሽ ማን ጫኝ ማን አስጫኝ ምንም ሳይገባን እኮ ነው ይሄ ጫኝና አውራጅ ደርሰን የመጣ ነው። ደግሞ ምንድነው እንደዚህ የሚቀርጹት? ብድግ አድርገው ይቅረጹት እንጂ ፋዘር። ተው እኔ እርሶን አልናገርም። ይተው ፋዘር። ለሌላ ጊዜ ካልሲንም የውስጥ ሱሬንም ገልብጬ የምለብሰው። ካልሲን ገልብጠህ ነው የምትለብሰው? ሰውን ገልብጬ ነው የማየው ትለኛለህ። አንቺን ገልብጬሽ ነው የማይሽ ትለኝ። ይሄ ብዙ ጊዜ ነው። ካልሲንም የውስጥ ሱሬንም ገልብጬ የምለብሰው። ለምን? አንደኛ ይሄ ስፌት አለ እዚህ ጋር። ይሄ ስፌቱ ለምንድን ነው ሰውነቴን ክርክራቱ የምንለው ለምንድን ነው የሚከረክረኝ? እኔ በውስጥ ሱሬ ለምን ይከረክረኛል? በቃ ለስላሴ የሆነውን መልበስ አይቻልም? በጣም ሲምፕል። ብዙ ዓመት ነው የምለብሰው። አንዳንድ ጊዜ አብረሽ ተጣብቀው ያሉ ሰዎችም አሉ። ገልብጠሽ ልበሻቸው። በቃ ሰዎች ወደ ራስሽ ህይወት ወደ ራስሽ መሄድ አለብሽ። የሚለሰልሽን የሚስማማሽን ማድረግ ነው። ካልሲ ገልብጬ ነው የማደርገው። እና እኛ እኮ ተፋፍረን ነው እንጂ ለይቶልናል አብደናል የምንለው ወደን አይደለም። በቃ ለይቶልናል እኮ አብደናል። በቃ ራቆታችንን ያልሆነው ስለተፋፈረን ብቻ ነው። ለምን ጨጓራህን ገልብጣ አትለብስም? ምን አገባን? ፍልስፍናህን እዚህ ነው እንዴ የምታመጣው? ስለ ካልሲ መገልበጥ ነው የምትፈላሰፈው? እውቀት ካለ ከተፈላሰፍክ ኑሮን እንዴት ማሸነፍ እንደሚቻል የኑሮ ውድነትን እንዴት ማጥፋት ይቻላል የሚሉት ሀሳቦች ላይ ብትፈላሰፍ ያሳየ። ቀጥሎ ደግሞ ሀገራችን እንዴት አድጋ ከሰዎች ከአውሮፓውያኑ ከአፍሪካኑ ቀዳማዊ የሆና የአውሮፓዎች ተወዳዳሪ እንድትሆን 70 ደረጃ ደረሰች እንዲባል የሚያስችል ነገር ላይ አትፈላሰፍም? ካልሲ ስለሚቆረቁረኝ ገልብጬ ነው የማደርገው። ለምን አንተ እንደፈለግህ አታደርገው? ምን አገባን?
እንዴ በተወደደ ፓኬጅ እኛ የተገለበጠ ጃፖኒና የተገለበጠ ካልሲ ማየት አለብን ነው ወይ የምትለው? ወይ ደግሞ ተባይ ካስቸገረ ተባዩ ወደ ውስጥ እስኪዞር ድረስ ገልብጠ ልትለብሰው ይሆናል። ይህንን ግን ፍልስፍና ብለህ መተዚህ ማቅረብ አይኖርብህም። ይህንን ከልብ ላይ ጻፍ። እናንተም አጽፉ። አንድ ነገር በሉት። ኮመንት ላይ ግቡና ይህንን ሰውዬ አንድ ነገር በሉት። ያላችሁ እርኩስ መናፍስቶች ከአፋችሁ እንዲወጣና ቅዱስ መናፍስት በአፋችሁ እንዲገባ እንዲሁም የምታስቡት መጥፎ ሀሳብና በውስጣችሁ ያሉት መንፈስ ቅዱስና ቅዱሰ መናፍስት እንዲሰፍሩባችሁ እንዲያላችሁ የፎከሳችሁ ማስወጣት ይኖርባችኋል። በፍቅር አምላክ ሰላም ከበረከቱ መንፈሱ በጸጋ ያብዛላችሁ። የፍቅር አምላክ በእናንተ ነው። ጭራሽ ለየለት። ከሀገር ሲወጣ ትንሽ ይረጋጋል ብለን ነበረ። ጭራሽ ለየለት። ጭራሽ አጠበን እኮ ትትቱ ነው ያደረገው። የተሰነጣጠቀ ስክሪን ያለው ሰውማ ለዳድፈህበታላ። ጭርት በጭርት አድርገኸዋል። እንዲሁ ድገሙ ብትባል አንተ ራሱ አሁን ትደግመዋለህ። እንዴት ነው ያለው? ረድህ እንደው ግን እንደዚህ እኛን መተህ እንደዚህ ስትሰከሰን እንደው ሳቅ አይመጣብህም? እንደው የምሬን እኮ ነው የምልህ። እንዲህ ታፉብን እኮ አይ ነቢይ እንደው ጠኔ ስፈርብህና እንዳይሰፍርባችሁ ይላል እንዴ። የዛሬው ቆይታችንን በዚህ ያጠናቀናል። እንግዲህ አሁንም ላስታውሳችሁ እወዳለሁ፣ ቻናላችንን ሰብስክራይብ ያላረጋችሁ ያልተቀላቀላችሁን ካላችሁ ቻናላችንን አሁንም ተቀላቀሉ፣ ሰብስክራይብ አድርጉ። እዚህ ድረስ ከደረሳችሁ ደግሞ ቪዲዮን ላይክ በማድረጋችሁንም አትርሱ። እንግዲህ ቶሎ ቶሎ ቪዲዮዎችን እንድሰራ የእናንተ ላይክ የማይተካ ሚና አለውና ላይካችሁን ሳትሰስቱ ገጨት ገጨት አድርጉት። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው። ሰላም ለሀገራችን ሰላም ለሕዝባችን ይሁን። ቻው